የዱባ ወጣችን ወጥ የሰራን ነው። ዛሬ የዱባ ወጥ ልሰራ ነው። እስቲ ዱብ የሚወድ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ደህና ነኝ። እኔ ኢማን ዩቲዩብ ነኝ። ቀደሙ ታውቁኛላችሁ ሁላችሁም ቤተሰብ በፊት ቤተሰብ የነበርን። ስለዚህ ዩቲዩብ ተመቶብኝ እስኪ በአዲስ ቻናል መጥቻለሁ። ሁላችሁ አበረታቱኝ። ምክንያቱም ደግሞ በዚህ ያኔ በህይወት እስካለን ተስፋ መቁረጥ የለማ። የሆነ ጊዜ ሲበላሽ የሆነ ጊዜ መሞከር ነው። እኔም እስቲ ድጋሚ ልሞክር ብዬ በአዲስ ቪዲዮ መጥቻለሁ። ስለዚህ ዛሬ የዱባ ወጥ አሰራር ላሳያችሁ ነው። ምክንያቱም ደግሞ ዱባ ማለት ታውቃላችሁ፣ ይሄ ነው። ዱባ ማለት ይሄ ነው የዱባ ወጥ። ስለዚህ ይሄ ነው ይሄችሁ። ማሻአላህ ተባረካላ። ዛሬ እዚህ ጋር ጥብስ ያረኩት ጥብስ ማለት ነው። አብረን ተከታተሉ። ያቺ ቁሊቱ ይሄ ነው። ቅመማ ቅመም ጨምሪ ነው እንጂ በዚህ መልኩ ወጣን ጥብስ እናደርገዋለን። ልክ እንደ ድንች ወጥ ማለት ነው። ያው በዚህ መልኩ ጥብስ አድርገን እናቁላላለን ማለት ነው። ሁላችሁም አበረታቱኝ። አዲስ ቪዲዮ ነው የመጣው። ዩቲዩቤን እንደምታዩ ተመቶብኛል። መቼም ለፍቼ ደክሜ ትንሽ ጥሩ ላይ እንዳለ በየትኛው ቪዲዮ እንዳያዘኝ አላውቅም። ከዛ በኋላ ደግሞ ድጋሚ አዲስ ልሞክር ብዬ ነው መጣው እና ኢንሻአላህ አበረታቱኝ ለማለት ነው። ውድ ቤተሰብ ዱባ ወጡ በዚህ መልኩ በደረቁ ጥብስ አድርገዋለሁ። ምክንያቱም ሽንኩርቱና ከራሱ ቅመሙ መዋሃድ አለበት። በደንብ ጥብስ ማድረግ አለባችሁ። ማለት እኛ ብዙ ጊዜ አምሳሌ እንደዚህ ሰርተን ሳይሆን የሆነ እዚህ ሀገር ያኔ በሩዝ አንድ ላይ አድርገው ምናምን ነው የሚበሉ ማለት ነው። እና በዚህ መልኩ አያችሁ፣ ማሻአላህ ተባረካላ። ድንች ወጥ አይመስልም? ድንች ወጥ ነው የሚመስለው። እንደዚህ ጥብስ አድርጋችሁ እና ቅመማ ቅመም ጨርሼ አድርጌያለሁ። አሁን የሚቀረኝ ጨው ብቻ ነው። መሰላ አሁን ትንሽ ውሃ አድርጌ ጥብስ ሲበል ከራሱ ጨምሬ ትንሽ ያረኩት ከድኔ እተዋለሁ ማለት ነው ትንሽ ሰዓት። እዚህ ጋርም ደግሞ የወሩታችን ደርሰዋል። ማሻአላህ ተባረካላ። ምሳ ሰዓት ነው። ስለዚህ አንድ ላይ አቀርብላችኋለሁ ማለት ነው። እኔ የዱባ ወጡ ይብሉት አላውቅም፣ ግን የመጀመሪያ ነው የምሰራላቸው። እስቲ ጥሩ ነው ካሉ ሌላን ቀን እሰራላቸዋለሁ ማለት ነው። ማለት እነሱ እንደዚህ ደግሞ በሩዝ ነው እንጂ እንደዚህ ሰርታችሁ ያኔ ሩዝ ላይ እንደዚህ አድርጋችሁ ነው እንጂ ከሰርታችሁ ያኔ አይቀርብም ማለት ነው። እስቲ ዛሬ ደግሞ ሞክራለሁ። ምክንያቱም ደግሞ ጥሩ ነው ካሉ ኦኬ ነው፣ በሌላን ጊዜ እንቀጥላለን ማለት ነው። እስቲ በዛው የሴትያዊ ማስተያየት የልጆቹም አያለው ማለት ነው። ስለዚህ ከብሳችን ይመስላል። ስለዚህ አሁን ይኸው ከተፈተሽ ማለት ነው። ከፍቼ መልሼ ደግሞ ምክንያት ደግሞ ይሄ ትንሽ እሳት ነው የሚፈልገው። ለምን በብዛት ከበሰለ እንዳለ ምክንያት ደግሞ ይቦካል። ስለዚህ ምን ማድረግ አለባችሁ? እንዳይቦካባችሁ በጥንቃቄ መያዝ ያኔ በቀስ ያረጋችሁ ግብት አርጋችሁ ሳት አለባችሁ። አሁን ደግሞ የውሃ ከልሼዋለሁ። ስለዚህ ውሃው ደግሞ ስትከልሱ ትኩስ ውሃ መሆን አለበት። ደግሞ ቀዝቃዛ ከሆነ ያኔ እስከሚቆይ መልሶ ደግሞ በጣም ልክ አይመጣም። ይሄ በዚህ መልኩ ኢንሻአላህ ከልሰን እንተዋለን። ይበቃዋል። ምክንያቱም ያኔ እንደ ይዳም ነው። እኔ እንደ ድንች ወጥ ነው የምሰራላቸው፣ እነሱ ደግሞ ይዳም ነው የሚሉት እዚህ ታውቃላችሁ። አሁን ደግሞ ከዝነን እንተዋለን ማለት ነው። ኢንሻአላህ ትንሽ ሲበስል እንገናኛለን ውድ ቤተሰብ። ስለዚህ አበረታቱ። አያችሁ የዱባ ወጡ ምን ይመስላል? አሁን ድንች ወጥ አይመስልም? ያን ዱባ ይመስላል። ዛሬ ዱባችን አገራት ብዙ ሰው ደግሞ ዱባ የማይወድም አለ። እኔ ጭራሽ ዱባ ሲባል በፊት ምንም አይገባኝም ነበር። ምን በቃ ምንድን ነው ያኔ በልቼም ስለማላውቅም
አሳይም ካለም አይቼው ስለማላውቅ ግራ ይገባኝ ነበር። ከዛ የሆነ ጊዜ ዱብ ማለት ይሄ ነው አሉኝ። ስለዚህ አወቅኩት። እስቲ ዛሬ እኔ በዚህ ሞክረው ብዬ ነው። ከዛ በኋላ ነው ጣፍጥ አልፈሪ ሩዝ ላይ አድርገነው ማለት ሩዝ ቢያንስ ከሩዝ ከድንች ምናምን አድርገን አንድ ላይ ሲበስል በጣም ነው የሚጣፍጠው። እንደውም አረቦች በጣም ነው የሚወዱት። እና ዛሬ እኔ እዚህ ቤት እስቲ ከሌላ ቀን ወጥ ልመልስ ረቢ በዚህ መልኩ የሰራሁት ነው። ኢንሻአላህ ጥሩ ይሆናል ብዬ አስባለሁ። እና ውድ ቤተሰብ ይኸው በዚህ መልኩ ዱብ ወጣችን ደርሰዋል። ደግሞ እርግጠኛ ነኝ ገምቱ፣ ምንድነው ብላችሁ እንደምትገምቱ እርግጠኛ ነኝ። ትገምታላችሁ። ድንች ይመስላል፣ ድንች ወጥ ማለት ነው። ስለዚህ አሁን ሳይፈርስ ምን ሳይል አንስተውት በቂ ነው። ያወርደው ነው ማለት ነው። በቃው ዝግዝግ ያለስ ትንሽ ነው እሳት ነው የሚበቃው። የቱ ማሻአላህ ተባረከላ። እና ውድ ቤተሰብ ኢንሻአላህ ሁላችሁ መበረታቱኝ። በሌላ ቪዲዮ እስከምንገናኝ አላህ ይጠብቃችሁ ሁላችሁ ባላችሁበት። ስለዚህ እስቲ አሁን ልሞክር ቤት መጥቼ ያለው አይሻልም? ዝም ብሎ ከማት ይሻላል። እንሞክር ብለን ነው። ለማንኛውም ሁላችሁም አላህ ይጠብቃችሁ። ሀገር ሰላም አማን አላህ ያርገው። ከሁሉም ነገር የሰው ልጅ ሰላም ነው። ሰላም አላህ ያርግልን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢማን ዩቲዩብ ላይ ስለዚህ ማናት ምናምን ብላችሁ እንዳደናግጡ ኢንሻአላህ። እና ባይ ባይ። በቃ ሰላም ሁኑልኝ። እንወዳችኋለን። ስለዚህ ምሳችንን በዚህ ጨርሰናል። በቃ እንዴ ነው ኑሮአችን በዘዴ